ሰላም ቤተሰቦች እንዴት አደራችሁ? እስቲ አሁን ደግሞ አገር ቤት ሁለተኛ ቀናችን ነው። እስቲ ማሳ ልንጎበኝ ነው። የአገር ቤት ሽንት ቤት የምታውቁ ሰዎች መቼስ ሁላችንም የአገር ቤት ልጆች እናውቀዋለን ማለት ነው። እስቲ የአገር ቤት ውሏችን እንግዲህ ሁለተኛ ቀን ቀጥሏል። ይሄ የእንሰት ዘር አሁን እንሰት ከመተከሉ በፊት ማለት ነው። ችግኝ ማለት ነው። እንግዲህ ጓሮ እየገበኘን ነው ማለት ነው። አንዱ ተቆርጦ በጣም ብዙ ሆኖ ኦኬ፣ አንዱ ቂጡ ይቆረጥና ብዙ ሆኖ አምቾ የሚባለው ማለት ነው። ከዛ ዘር ይሆናል። በጣም ብዙ ሆኖ ይወጣል እንጂ ፍሬ የለውማ። ፍሬ በኋላ ሳይያለ እሱ ካረጀ በኋላ እኮ ፍሬው ይተከላል እንዴ? አይተከልም፣ አይበቅልም። ራሱ አምቾ ነው የሚበቅል። ግንዱ አምቾ ተቆርጦ ብዙ ሆኖ ይወጣል፣ ያጎረፉላል። በጣም ብዙ ዘሮች ይሰጣል ማለት ነው። ይሄ ገብስ ነው። ይሄ ገብስ ነው። አውቄዋለሁ ማለት ነው። ጎበዝ ነው። ይሄ የሰዎች ድንበር ነው። የዚህኛው ሰው ከብቶች፣ እንስሳት ወይ የዚህኛው ወደው ሌላ ጋር እንዳበላሹ ለዚህ ድንበርን ጠብቀህ ታጥራለህ። የአገር ቤት ድንበር መጣላት፣ መጋጨት አይኖርም ማለት ነው። ከብቶች፣ እንስሳቶች አበላሹብኝ ብሎ ጸብ አይኖርም። እንደዚህ አሁን ይሄኛው ወዴት ይመጣል መሰለህ? ተበትኖ ካደገ በኋላ ወደ ሁለተኛ ሌቭል ይመጣል። የአገር ቤት እያችሁ ነው። ጎጆ በቆርቆሮ ይሄ አፕል ነው የደረቀ አረጀ። እንክብካቤ ስላጣ አፕል ነበር። ይሄ ለታው ሽንኩርት ነው። ባሮ ነው። ኖርማል ሽንኩርት ነው። ነጭ ሽንኩርት። ይሄ ትልቁ ምስጢር ያለው እዚህ ጋር ሲታየው ድንጋይ ይመስላል። ቆጮ ውስጥ ነው። ከዚህ ነው የሚወጣው። በቃ ብዙ ጊዜ ፕሮሰሱ ጨርሶ ከተፋቀ ስንት ጊዜ ነው ልጅ ውስጥ የሚቆየው? አይቻለሁ ከዚህ በፊት። በቃ እዚህ ውስጥ ይደበቃል። ስንት ጊዜ ነው የሚቆየው ግን? ያው ጎበዝ ሴት ከሆነች ብዙ ጊዜ ቢቀመጥም ጥቁሪያ ይባላል። ብዙ ጊዜ የተቀመጠ ቆጮ ቴስቱ ፈርመንት አድርጎ ይጣፍጣል። በቃ የሆነ ልክ እንደ ወይን ነው ማለት ነው። ሲቆይ የበለጠ ይጣፍጣል። የክፉ ጊዜ ሲመጣ ሰጥ መፋቅ ምናምን አለ። ቀጥታ ፕሮግራም ሲኖር ማውጣት ነው። አሁን ሰርግ ቢኖርብን አዲስ አበባ የአገር ቤት ፍሪጅ ማለት ነው። በቃ የአገር ቤት የቆጮ ጎተራ የቆጮ ጎተራ ይኸው ያ ስሟ ይባላል። ተበተነ ይኸው ትራንስፕላንት ተደረገ ማለት ነው። ኦኬ፣ እድገቱ ትንሽ እንትን ሲል ተነቅሎ ወደዚህ ተነቅሎ ይበተናል። ያንዳንዱ እዛ ጋር ጅብ ብሎ የነበረ ብትን ተደርጎ እንደዚህ ብዙ ይሆን። ይሄ አረሙ ስላልታረመ ነው። እሰት እያያችሁ ነው። ይሄ ሁለተኛ ሌቭል ነው ማለት ነው። ይሄ ሁለተኛው ካደገ በኋላ አሁን ከዚህም ይነቀላል። አዎ፣ ይሄ ካደገ በኋላ ደግሞ ተጠጋግቷል። በጣም እኮ ጠጋ ያለ ስለዚህ በተን ተደርጎ ወዴት ይሄዳል? ሶስተኛ ደረጃው እዚህ ጋር ይመጣል። ኦኬ፣ ያኛው ፎንፎ ይባላል። ፎንፎ መስረ ስማ እያሉ ሌቭሎች አሉት። ኦኬ፣ ይሄኛው ካደገ በኋላ ደግሞ ሌላ ሶስተኛ ሌቭል ላይ ይላል። ሶስተኛ ሌቭል የራቀራቅ ተደርጎ የሚተከለው ነው። ሌላ ከዚህም የበለጡ አሉ። ከዛ በኋላ ደግሞ አራተኛ ሌቭሉ ይሄ ራቀራቅ ተደርጎ ኦኬ፣ የመጨረሻው ይሄ እስኪበስል ድረስ ማቹር እስኪሆን ድረስ ይሄ አይነቀልም። የሚፋቀው እንትን ሲያወጣ ነው ሙዝ ነገር የሚያወጣው። አዎ፣ የሚፋቀው ደግሞ እሺ፣ እንግዲህ አብራችሁን ቆዩ። ያ ደግሞ ያጎታችን ነው። ገባይ ሌላ ቤተሰብ ነው። የመሬት ጥበት አለ እዚህ አካባቢ መሬቱ ሲከፋፈል ኦልሞስት ይሄ አሁን አንድ ቤት ነው። እንደ አዲስ አበባ ነው። ተከታትሎ ነው በተከታታይ ነው መሬቱ እየተከፋፈለ ትውልዱ ሲበዛ እየጠበበ ይመጣል። ሁሉም ቤቱ ይሰራል ማለት ነው። አሁን የቆጮ ከልቸር አሳየው። የቆጮ ከልቸር አሁን ያኛው ሞስ አራተኛ ሌቭል ነው። እንደዚህ ያለው ሰው ነው በኋላ ምን ብሎ 4 አመት 5 አመት እንዳየ ተባዩ እንደ ሙቀት አካባቢ ከሆነ ቶሎ ለመግብነት ይደርሳል። ይሄ በጣም ቅዝቃዜ አለ። እንዳየው ቅዝቃዜ ስላለ 4 5 አመት ሊፈጅበት ይችላል። ይኸው ደረሰ ማለት ለመፋቅ አየው ፍሬው አዩት ያወጣ። ይሄ ካወጣ በቃ አሁን ለመፋቅ ዝግጁ ነው ማለት እንደዚህ ያወጣል። ይሄ
ምልክት ሰጠ ማለት ነው። አሁን ይሄ ተነቅሎ አምጪውንም ግንዱንም ፕሮሰስ ተደርጎ ፈርመንት ተደርጎ ወደ ቆጮነት ይቀየራል። ከዛ ፈርመንት ከመደረጉ በፊት እንደተፋቀ ደግሞ ምን ሊሆን ይችላል? ቡላ ሊወጣ ይችላል። ኦኬ ቡላ አብሮ ነው። ከዚህ ልክ ሲፋቅ ተጨምቆ የሚወጣ እንደ ባይ ፕሮዳክት ነው። መረቁ በለው እንግዲህ መረቁ ነው። በጣም ደስ የሚል ነው። እንዳየኸው ሲበላ ለራስ ለጥገና የዩቲዩብ ቤተሰቦቻችን እንግዲህ የሀገር ቤት ውሏችን እንደዚህ እያስጎበኘናችን ነው። ላይክ ኮፒ ሊንክ በማድረግ ሰብስክራይብ አድርጉ። እንግዲህ ወደ ቲክቶክ አቡሽ ለምን አትመጣ የምትሉ ወደ ዩቲዩብ ያው በዚህ በሀገር ቤት በአዲስ ዓመት በሀገር ቤት መተናል ማለት ነው። የሀገር ቤት ህይወት እንግዲህ በጉራጌ ሀገር ለጥ የሚያደርገው ነገር ኦርጋኒክነቱ ኦርጋን ነው። ዩሪያ የለም፣ ዳፕ የለም፣ ምንም ከብቶች አዛባ ነው እንደዚህ የሚሰጠው። ማዳበሪያ የለም፣ ናቹራል ነው። ስለዚህ ቆጮ ከሁሉ ምግቦች የበለጠ ኦርጋኒክ ጠንካራ ነው። እየሰማችሁ ነው አይደል? አሁን እንግዲህ ያው እየተለመደ መጥቶ እቺ የምታክል ቆጮ አዲስ አበባም በጣም ውድ ተብሎ አይቤ ምናምን ጎመን ተጨምሮበት ወደ 500 ብር ምናምን እንደሚሸጥ ታውቃለህ? አዲስ አበባ በጣም ውድ ነው። በጣም ውድ ነው። በየካፌዎቹ በየሬስቶራንቶቹ የተለየ የቆጮ ሳይሆን ተፈርፍሮ ማለት ነው። በብዙ መልኩ ነው የሚሰራው። በብዙ መልኩ መሰራት ጀምሯል። ቃጫው እንደዚህ